መጀመሪያ ከነበረው ወደዚህ ቀይረነዋል። ሰላም ጋይስ እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ይበል። ዛሬ እንደተለመደው በአዲስ ብሎግ ቪዲዮ ተመልሰን መጥተናል። የዛሬ ውላችን አዲስ ነገር አለ፣ ለየት ይላል ከወትሮ ማለት ነው። እና በጠዋቱ ዳቦአችን ገዝተን ቁርሳችን በልተናል። ዛሬ አንድ ጀለስ ደውሎ ማለት ነው ከቤት ልወጣ ነው አለ። ከቤት ልወጣ ነው እና እኔ ደንግጬ እንዴ ወዴት ምናምን አለ። ወደ እኔ የሚወጣ መስሎኝ እኮ ነው። ከዛ አይ ቤት ልንቀይር ነውና ስንቀይር ታግዘን ነው ምናምን አለ። ኧረ አያሳስብም የዳቦ ከቻልኩኝ የምሳ ማለት ነው አያሳስብም አልኩት። እሱ ደግሞ አያሳስብም ብቻ ና ምናምን አለ። ከዛ ቤቱ ልንቀይርለት ወደ እሱ መሄድ ነው የሚኖረው ውሎ አብረን እናየዋለን ብለን እንድረስለት። ባይዘው አይኔ በችግር ጊዜም በደስታ ጊዜም በጣም ፈጥኖ ደራሽ ነኝ። አብረን እንድረስለት፣ አብረን እንሂድ፣ አብራችን ቆዩ። ደግሞ ሳብስክራይብ አድርጉ፣ ሰፖርት አድርጉ። በቀን በቀን እያደግን ነው። በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። አሁን ወደ ጓደኛችን እንሂድ። ሌትስ ጎ። ቪዲዮ ቪዲዮ እያያችሁት ነው። የበላበት እያጠበ ነው ትላለህ። በደንብ አድርገው ምን ነው ታቦታቸው ጠርቷል ግድ የለም። ምንድን ነው ያልኩት? ጠርተዋል። እንግዲህ እዚህ ጠርቷል ብዬ አውርቼ ማለት ነው እያስተካከልን እያረመኝ ነው። ራስ አማርኛ በደንብ የቻለ ይመስል። ለማንኛውም ጠርቷል። በርታ፣ ማጠቡን ቀጥልበት ወንድሜ። ምንድን ነው? እኔም እኮ በተለይ አጥባለሁ። ግድ የለም አግዝሃለሁ። አንተ በነገራችን ላይ አንድ ጓደኛ በጣም ምርጥ ሽቶ ቀብቶኝ ማለት ነው አለቀች። አሁን ማለት ነው አልቃ ነበረች፣ ግን እቺና ሽቶ ቤቶች በነፃ ማስታወቂያ ልትሰራላችሁ። ሽቶ በነፃ ስጡኝ። ይዋ በደምብ ስሟ ካራማ ላሳፋ ነው የሚለው። ካራማ ላሳፋ ነው የሚለው። ይዋ በደምብ ካላችሁ በነፃ ስጡኝ። ማስታወቂያ ሰራላችሁ ካደኩ በኋላ ማለት ነው። ባይዟች ሰው ሲያብድ ማለት ብቻውን ነው መሳቅ የሚጀምረው። በቃ ማበድ እየጀመረው ነው ይሄ ልጅ። በነገራችን ላይ ኮሜንት እያነበበ ነው እየሳቀ ያለው። አረ ላይ ሌላ ኮሜንት የለ። ምን አስቆ ነው? አንብብልኝ ኮሜንት፣ አንብብልኝ ኮሜንት የለም። ጨርሻለሁ። መጀመሪያ ከነበረው ወደዚህ ቀይረነዋል። ሰላም ጋይስ እንዴት ናችሁ? በያላችሁ በሰላማችሁ ብዙ ይበልኛል እኮ። አሁን ከምሽቱ 2 ሰዓት ተኩል አካባቢ ነው እና ዛሬ ከምታስቡት በላይ በጣም ደክሞኛል። ቤቱ ስንቀየር ምናምን አንዳንድ ነገሮች እያደረግን ስለዋል በጣም ደክሞኛል። ስመጣ ቪዲዮ አልቀረጽኩላችሁም። በዛ በጣም ይቅርታ እላለሁ እና ነገ በሌላ ቪዲዮ እንገናኛለን። የዛሬ ውሏችን ይሄንን ይመስል ነበር። ከተመቻችሁ ሰፖርት አድርጉኝ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ በሌላ ቀን እንገናኛለን። የመቻችሁ መልካም ጊዜ ባይ